በክርስቶስ ኢየሱስ ደም ካልሆነ ሰው የዘላለም ሕይወት አያገኝም። በክርስቶስ ኢየሱስ ደም ስጋን በመብላት ደምን በመጠጣት የዘላለም ሕይወት እንዳለው አምናለሁ ሲል እናንተ የኔ የጌታ ነን። በደሙ በኩል በእውነት በተደረገ ቤዛነት በጸጋው ጸድቀናል። እስከ መጨረሻ ድላችሁ እንዲጸና ከክርስቶስ ደም በክርስቶስ ኢየሱስ የመስቀል ሥራ ላይ ከመመካት አይናችሁ ዞር እንዳይል። መቼ አይናችሁ ከክርስቶስ ኢየሱስ የመስቀል ሥራ እንዳይነሳ። የኢየሱስ ደም የፈሰሰው ክሮስ ላይ መስቀል ላይ ደም የፈሰሰው እዛ አካባቢ አይናችሁ እንዳይነሳ። ሰላም ከማይጠፋው ዘር የተወለዳችሁ እናንተው እንዴት አላችሁልኝ? ዛሬም በሌላ ቪዲዮ መጥቼላችኋለሁ። ሁላችሁም ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ ዕብራውያን 9 ቁጥር 14 እና 15 በጌታ በኢየሱስ ክርስቶስ ስም አነባለሁ። በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ሥራ እንዴት ይበልጥ ያነጻ ይሆን? ስለዚህ የተጠሩት ተስፋ የተሰጠውን የዘላለም ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው። በመጀመሪያው ኪዳን ስር በነበሩበት ጊዜ ከሰሩት ኃጢአት ነፃ ለማውጣት ቤዛ ሆኖ ሞቷልና እና ጸድቅ ያለው ይላል። መጽደቅን ያገኘነው በሥራችን፣ በትጋታችን፣ በልፋታችን አልነበረም፣ አይደለም፣ አይሆንምም ወደፊትም። ስለዚህ ሰው መጽደቅን ያገኘው አዲስ ኪዳን ላይ ያለን ቅዱሳን መጽደቅን ያገኘነው በክርስቶስ ኢየሱስ ደም አማካኝነት ነው ይላል ጳውሎስ። በክርስቶስ ኢየሱስ ደም አማካኝነት ነው። እግዚአብሔር ኃጢአትን ሙሉ በሙሉ በክርስቶስ ኢየሱስ ደም አስወግዷል። እስቲ የኢየሱስ ደም በውስጥ በእውነት ደሙ ባይኖር ምንም ነው የምንሆነው። በእውነት በእግዚአብሔር ፊት እንዲህም አንሰበሰብም፣ ቤተ ክርስቲያንም አትኖርም፣ የእግዚአብሔር ልጆች የሚባል መብትም የለም። እግዚአብሔር በጣም አክብሮ ዋጋ የሚሰጠው ነገር ችላ ብለን ምናልባትም ደግሞ ደና ሰው ሊያረግልን የሚችለው ነገር በሕይወታችን ላይ ሲሆን ይሄ ማንም ሊያረግልን የማይችለው ነገር ሆኖልን በነዛኞቹ ተደንቀን ይህንን ዋጋ እንዳናሳጣው በእውነት እግዚአብሔር አይናችንን ሁል ጊዜ እዚህ የከበረ ነገር ላይ ያርግልን። ሁላችንም የምናውቀው የመጽሐፍ ቅዱስ ክፍል ዮሐንስ 6:53 ላይ ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። የክርስቶስ ደም ሕይወት ሰጪ ነው። ጌታ ያስተማረው እሱን ነው። ሥጋዬን ካልበላችሁ ደሜን ካልጠጣችሁ ሕይወት የላችሁም አይደለም ያለው፣ የዘላለም ሕይወት አይኖራችሁም። ልክ ይህንን ሲናገር በጣም ብዙ ሕዝብ ብድግ ብለው ትቶት 12ቱ ብቻ ቀሩ። በጣም ይገርማቸዋል። አሁን የኛ አዳራሽ በጣም ትንሽ ናት። ኢየሱስ ይሰበስብ ከነበረው ቁጥር አንጻር 3000 ምናምን ሰው ነው የኛ አዳራሽ የምትችለው። ኢየሱስ ጋር እኮ ወንዶቹ ብቻ 5000 ነው። አጠቃላይ 12000 ሰው። እኔ ሁሌ ነው የምነግራችሁ የዛሬ 2000 ዓመት 12000 ሰው መኖሩ ራሱ ይገርመኛል። እንኳን አንድ ቦታ መሰብሰቡ የዛሬ 2000 ዓመት እኮ ነው 12000 ሰው። ምን አይነት ኢንፍሉዌንስ ቢኖረው ነው? ሚዲያ የለ፣ ማስታወቂያ የለ፣ እከሌ ይመጣል የለ። ዝም ብሎ እኮ ራንደም ኢየሱስ ሲመጣ 12000 የዛሬ 2000 ዓመት ማለት ዓለሙ ሁሉ ተከተለው እያሉ የጻፉት እኮ ለዛ ነው። ያ ሁሉ ሕዝብ ግን ብትን ሲል ድንግጥ አይባል። በክርስቶስ ኢየሱስ ደም ካልሆነ ሰው የዘላለም ሕይወት አያገኝም። ለማስደሰት ብሎ የማይሆን ነገር አያደርግም ኢየሱስ። ሰው ደስ እንዲለው ብሎ በቃ እስቲ ሌላ መንገድ ይኖር ይሆናል። የለም ሌላ። ከተስማማቸው ይመጣሉ፣ እምቢ ካሉ በቃ ቀረባቸው። ሌላ መንገድ ዝግ ነው። የኢየሱስ ደም የዘላለም ሕይወት ይሰጠናል። ሥጋዬን ካልበላ አላው ደሜን ካልጠጣ የአባቴን መንግሥት ማንም አያያትም። ከዛ እናንተስ ልትሄዱ ትወዳላችሁ ሲል ጴጥሮስ እግዚአብሔር ይባርከው ሰኞ ዕለታም ያው አይተነዋል። ፈጣን ነው። ቶሎ ብሎ 11ዱን ወክሎ ጠቅለል አድርጎ ካንተ ወደ ማን እሄዳለሁ አይባልም እንዴ? እንዴ እነዚህስ ምን መሄጃ ናቸው? ዞሮ ሳያቸው መረብ ሰቅሎ ቀረጥ መሰብሰብ ትቶ ምን በሙሉ ቤታቸውን አሽጎ ነው የመጡት። እና ተስፋ የሚያደርጉትም ነገር አለ።
ቦታ ያስይዘናል ብለው እንዴ ኧረ ጌታ ሆይ ከአንተ ወደ ማን እንሄዳለን አለውና እግዚአብሔር ካልገለጠለት በቀር ሰው ሊለው የማይችለው ነገር ጴጥሮስ አለ፣ አንተ የዘላለም ሕይወት ቃል አለ። ክብር ለኢየሱስ ይሁን። አንተ ጥሩ ሰው ነህ አይደለም ያለው፣ የዘላለም ሕይወት ቃል አለ። ካንተ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለ። ለዘላለም ልንኖር ነው ካንተ ጋር ያለ ነው ሲለው፣ ጌታስ ምን አለው? እናንተን አስቀድሜ የመረጥኳችሁ እኔ ነኝ። እናንተ ድሮም የኔ ናችሁ። በክርስቶስ ኢየሱስ ደም ስጋን በመብላት ደምን በመጠጣት የዘላለም ሕይወት እንዳለው አምናለሁ ሲል እናንተ የኔ ናችሁ፣ የጌታ ነን። በደሙ በኩል በእውነት በተደረገ ቤዛነት በጸጋው ጸድቀናል። የኢየሱስ ደም የዘላለም ሕይወት ይሰጣል። ይኸው ጌታችን ኢየሱስ ክርስቶስ አለ፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የለም። የኢየሱስ ደም ሕይወት ይሰጣል። እግዚአብሔር የብርሃን ምንጭ ነው። የትኛውም ብርሃን ከእግዚአብሔር ተወስዶ ነው። እግዚአብሔር ሰጥቶ ምንም የብርሃን ምንጭ የለም። እግዚአብሔር ብቻ ነው የብርሃን ምንጭ። እግዚአብሔር ብርሃን ነው ማለት the light itself የብርሃን ፋውንቴን ነው። እርሱ ብርሃን ነው አለ። አሜን ይላሉ የአንደኛ ዮሐንስ ተደራሲያን እዛ ማይነሬሻ አካባቢ ያሉ አሜን ሲሉ በብርሃን ብንመላለስ አይደለም ይላል። እርስ በርሳችን ህብረት አለን፣ ወደ ላይም ወደ ጎንም ማለት ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ የኢየሱስ ደም የማያነጻው የኢየሱስ ደም የማያስወግደው ኃጢአት የለም። የክርስቶስ ደም ሕይወት ሰጪ ነው። የክርስቶስ ደም ስርየት የኃጢአት ስርየት የተገኘበት ነው። የክርስቶስ ደም ከእግዚአብሔር ቁጣ የተረፍንበት ነው። የክርስቶስ ደም የጸደቅንበት ነው። የክርስቶስ ደም ከኃጢአት ሁሉ የሚያነጻ ከክርስቶስ ደም ውጪ ኃጢአትን የሚያስወግድ ምንም ነገር የለም። ሂሶጵ የበግ ደም ምናምን አንድ ላይ ተደርጎ ተቀላቅሎ ሲረጭ ደጋግሜ ነው የምነግራችሁ፣ ወደፊትም ነው የምነግራችሁ። የሰውየውን በደልና ኃጢአት ይሸፍናል እንጂ በእግዚአብሔር ፊት ሰውየውን ቅዱስ አድርጎ አያቆመው። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። የኢየሱስ ደም ከምን ከኃጢአት ሁሉ ከየትኛው ከሁሉ ከኃጢአት ሁሉ ያነጻል። በትሕትና ጎናቸው ሰው በክርስቶስ ደም ተመቃበሉት። ክብር ለኢየሱስ ይሁን። ስለዚህ የኢየሱስ ደም በላያችን ላይ አለ። የክርስቶስ ደም ሁል ጊዜ በላያችን ላይ አለ። ደሙ በግንባራችን ላይ አለ። ደሙ በሕይወታችን ላይ አለ። የክርስቶስ ደም በላያችን ላይ አለ። የክርስቶስ ደም በእናንተ ላይ ካለ ድል አለ ማለት ነው። ሁልጊዜ ክርስቶስ ደም አንድ አማኝ ሕይወት ላይ ካለ ያ አማኝ ከክርስቶስ ደም የተነሳ ድል ያደርጋል። ራዕይ ምዕራፍ 12 ከቁጥር 10 ጀምሮ ከዚህ በኋላ ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳን ኃይልና መንግሥት የእርሱ ክርስቶስ የማ ክርስቶስ የእርሱ የእግዚአብሔር ክርስቶስ ማለት ነው። ጌታችን ኢየሱስ ማለት ነው። የእርሱ ክርስቶስ ስልጣንም መጥቷል። ቀንና ሌሊት በአምላካችን ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ማን ነው? ከሳሽ ተናገሩታ። ዲያብሎስ ነው ከሳሽ። እድል እንዳሰጡት ቁጥር 11 የወንድሞች ከሳሽ ምን ተብሏል? በሉልኝ እስቲ። ቁጥር 10 ላይ ነው ያለሁት። የወንድሞች ከሳሽ ሆናቸው ሰው ከሳሽ ወድቋል በሉት። ዲከምና ነገሩት ከሳሽ ወድቋል በሉት። እሺ ከዛ ከሳሻቸው የወደቀላቸው ሰዎች ቁጥር 11 እነርሱ እነማ እኛ ከሳሻችን የተጣለልን በክርስቶስ ኢየሱስ በኩል የእግዚአብሔር የሆነን እኛ እነርሱም በበጉ ደም በምስክርነታቸውም ቃል ድል ነሱት። እስከ ሞት ድረስ እንኳን ለነፍሳቸው አልሳሱም። ዲያብሎስ ድል
የነሳሉ በክርስቶስ ደም። የሰይጣን ዋነኛ መሳሪያው መክሰስ ነው። በቀደመ ነገር እየተከሰሳችሁ ስታምብሊንግ ብሎክ የመሰናከያ ነገር አታቆሙ መንገዳችሁ ላይ። የክርስቶስ ደም ዲያብሎስን ጥሎታል። ኦፍ ኮርስ ሰይጣን የወደቀው በእኛ ተቃውሞ ጸሎት አይደለም፣ በክርስቶስ የመስቀል ሥራ ነው የወደቀው። ይሄ ቀላል እውነት እንዳይመስላችሁ። አንዳንዴ ጸልየን የጣልን ይመስለናል። በጣም ታግለን የሆነ ነገር እንደዚህ ፍጥፍጥ ነገር ያደረግን የወደቀ ነገር ነው ምሳር የሚበዛበት። ኢየሱስ ስለጣለው ነው እኮ ደግመን የምንረግጠው። ባይዘው ከታች እኮ አግኝተው ነው። ከላይ ቢሆን እንዴት አድርገን ነው የምጥለው እንዴ? ኢየሱስ ጥሎታል። ሰይጣን የወደቀው በክርስቶስ የመስቀል ሥራ ነው። ቆላስያስን ስንማር ትዝ ይላችኋል። ምዕራፍ 2 ቁጥር 14 እና 15 በመስቀሉ አይደለም ይለው የሚቃወመን የሚጻረርን የዕዳ ጽሕፈት አስወገደልና በዛው መስቀል የአለቆችና የባለስልጣናትን ማዕረግ በመግፈፍ እርቃናቸውን በአደባባይ እያዞረ አሳያቸው። በምኑ? በመስቀሉ። ሰይጣን ማዕረጉ የተቆረጠው የወደቀው በክርስቶስ የመስቀል ሥራ ነው። በጣም እየደከመ ይመስላል ኢየሱስ፣ እያቃተው እየተሸነፈ ይመስላል፣ እያሸነፈ ነው። ምንም አድርጎ ኤልያስ እሳት ከሰማይ እያወረደ ሰማያትን እየዘጋ እየከፈተ ሰይጣንን መጣል አይችልም። አባቶቻችን እነ ሙሴ ሰይጣንን ከሰማይ መጣል አይችሉም። በእነሱ በኩል ባህር ተከፍሏል። በጣም አስደናቂ ተአምር ተደርጓል። አንዳቸውም በምንም አጋጣሚ አጋንንት አውጥተው አያውቁም። ብዙ ተአምር ያደርጋሉ። አጋንንት ግን ከሰው አያስወጡም። ኢየሱስ መጣ። እሱ ብቻ አይደለም እኮ የጣለው፣ እርገጡት አለን። በክርስቶስ ደም ድል አርገናል። ድላችን ከክርስቶስ ደም የተነሳ ነው። አይ ይሄንን ቫልዩ ማድረግ መቻል አለበት ክርስቲያን። ይሄ ትሩዝ ነው። ይሄ እውነት ነው። ልምምዳችን አይደለም። ይሄ እውነት ነው። የተጻፈ ሶሊድ የሆነ የእግዚአብሔር ቃል ነው። በዚህ ቃል ላይ ስትቆም ነው ባይዘው ድልህ የሚጸናው። የእግዚአብሔር ቃል ምንድነው የሚለን? ከደሙና ከምስክርነታቸው ቃል ቴስቲሞኒ። ምንድነው የምስክርነታቸው ቃል ማለት? እግዚአብሔር እንዲና እንዲያ አደረገልኝ ብለን የምንመሰክረው ነው? ኖ፣ ወንጌል። የምስክርነት ቃል ማለት ወንጌል፣ በክርስቶስ ኢየሱስ የተሰራው ሥራ ማለት ነው። እሱን እያወጅን በክርስቶስ ደም ተማምነን ድላችን እስከ መጨረሻ ይጸናል። ከኢየሱስ ደም አንስቼ ሌላ ሰው ላይ፣ ከኢየሱስ ደም አንስቼ ስራዬ ላይ፣ ከኢየሱስ ደም አንስቼ የሆነ ነገር ላይ ያረኩት ቀን እንደ ሰይጣን ጮቤ የሚረግጥ የለም። ባይዘው በቃ ለሱ የደስታ ቀኑ ያኔ ነው። ከኢየሱስ ደም አንስቼ ድሌን ከነገ ያገናኘሁት ቀን። ለምን? ፈጽሜ እንደማላሸንፈው ያውቃል። የዛን ቀን ዝም ነው ግን የሚለኝ በፕራይድ ነው የሚሞላው ልብህን። የኢየሱስ ደም ምንድነው የሚያደርግህ? ሃምብል፣ ያላንተ አልችልም እንድትል የሚያደርግህ። ከኢየሱስ ደም ዞር ስትል ፕራይድ ነው የሚይዝህ። እችላለሁ፣ አያቅተኝም፣ እሞክረዋለሁ፣ እጥለዋለሁ። ሰይጣን ደግሞ ያመቻቻል። አዎ ይላል፣ አዎ ወድቅላል፣ ና ውጣ ከሱስ ውጣ ና ውጣ፣ ብቻ አንተ ትችላለህ ያለሱ ይላል። ወደ ዳር ያወጣዋል። ከዛ ሰውየውን ፈልገንም አናገኝም። አየህ ደግሞ ሲሆንስ አንተ ሀምብል ትሆናለህ፣ በጣም ትሁት ትሆናለህ። ያላንተ እንደሆነ ሁሌ እያወራ ትኖራለህ። በጣም ትሁት ነው የምትሆነው። ባይዘው ድልስ ዘላለማዊ ነው። እስቲ አሜን በሉ። አየህ እላይ ላይ የፈሰሰው ደም እነዚህን ነገሮች ብቻ አድርጎ አይተውህም። ድል ደግሞ ይሰጣል። እስከ መጨረሻ ድላችሁ እንዲጸና ከክርስቶስ ደም በክርስቶስ ኢየሱስ የመስቀል ሥራ ላይ ከመመካት አይናችሁ ዞር እንዳይል። ለምን መሰላችሁ? መንፈሳዊ ዓለም ያው ሁላችን በጌታ ቤት አይደለም የምንኖረው። መንፈሳዊ ዓለም በእውነት ነው የምነግራችሁ። ያን እንደ ወንድም ነው የምነግራችሁ። በጣም ስትበረቱ የምትችሉ አይነት ስሜት ይሰማችኋል። በጣም 6 ቀን አሁን ትላንትናም ነበር እነዚህ የተወሰነ ነው። ዛሬ ደግሞ እንዲህ 8ኛ ቀናችን ነው። በዚህ ኮንቲኒየስሊ እየተገናኘን የሞላ ይመስላል። ከዛ በዚህ ፊውል ባልጸልይ ችግር የለም። ጌታን ባልል ራሱ ዝም ብዬ ራይድ ውስጥ
መቼ አይናችሁ ከክርስቶስ ኢየሱስ የመስቀል ሥራ እንዳይነሳ። የኢየሱስ ደም የፈሰሰው ክሮስ ላይ መስቀል ላይ ነው ደሙ የፈሰሰው። ከዛ አካባቢ አይናችሁ እንዳይነሳ። ትልቁ መንፈሳዊ ግብግብ እኔን ከዛ ላይ አንስቶ ላይ ማድረግ ነው። ትልቁ ግብግብ ሰልፍ ሴንተር የሆነ ዓለም እኮ እያደረገች ያለችው እኮ እሱን ነው። ያለ እግዚአብሔር ሰው ይችላል እያለች እኮ ነው። ውሸት ነው እግዚአብሔር የሚባል የለም፣ ብቻህን ትችላለህ እያሉ ነው። አንዳንዶች ደግሞ እግዚአብሔር አለ ብለው አመኑና በቃ አንተም እዛው ተቀመጥ እኛ እዚህ እንኖራለን አሉት። አንፈልግም፣ ያለ አንተ መኖር እንችላለን፣ እዛው ሰልፍ ኤግዚስተንስ በራሳችን እንኖራለን አሉ። እኔ እንደ ሰው ደካማ አለ እንዴ? በራሴ እኖራለሁ ማለት እኮ ትልቅ ድካም ነው። በአንተ ነው የምኖረው ማለት ነው ብርታት። ኧረ እኔ በራሴ እችላለሁ ብትለው እግዚአብሔር እሺ በቃ ችግር የለውም ኑሩ፣ ንብረት እንመላለስና የራሳችሁን ይዛችሁ ቀጥሉ ቢል የሚያልቁ አሁን እግዚአብሔር በቃ እስትንፋስ ይመልሱ ቢል በቃ አለቀ፣ እሱ ጋር አለቀ። ከዛ ይሄ አፈር ይሄ ራሱ ምድር ብሎ ከጠራው መሬት ላይ ነው የመጣው። ያለ እግዚአብሔር ታውቃላችሁ አይደል? ቃል ራሱ የለኝም፣ ምንም የሚለው ራሱ አይገልጸንም። እውነቴን ነው የምነግራችሁ። አይ በአንተ ምክንያት ነው የምኖረው ስትለው ብርታት ይሄ ነው፣ ለዘላለም የሚያኖር ይሄ ነው። ሲስተሙ የዚህ ዓለም ሲስተም አሁን እየተሰራ ያለው በጣም ዘመናዊ ሲያደርጉት እኔን ከእግዚአብሔር ገንጥሎ እላዬ ላይ መትከል ነው ትግሉ። ኦልሬዲ የሰለጠነው ዓለም እዛ ደረጃ ደርሰዋል። እግዚአብሔር ስለ የለም ይላል። ውሸትም ስትሰብከው ቆሞ ይስቅብሃል። እኔ ለምንድን ነው የምሰብከው? ስበክ ስለተባልኩ ነው እንዴ? አይደለም። ኤክስፔሪየንስ አለኝ። እኔ ተነክቼ ህይወት ቀምሻለሁ። የክርስቶስ ደምን አውቀዋለሁ። ሰይጣንን ሲጥለው አውቃለሁ። ህይወቴ ነው። ክብር ለኢየሱስ ይሁን። ስለዚህ የክርስቶስ ደም ድላችን ነው። ከሳሽ የወደቀው በክርስቶስ ኢየሱስ የመስቀል ሥራ ነው። ድልህን አጽንቶ በህይወት ላይ የሚያኖረው የኢየሱስ ደም ነው። የምስክርነታቸው ቃል የተባለው ወንጌል ነው። ከሕጉ በኩል ከሚመጣ እርግማን ያዳነኝ የክርስቶስ ኢየሱስ የመስቀል ሥራና ደሙ ነው። በደሙ ነው የዳነው። አለበለዚያ እርግማኑ ያገኛል፣ አታመልጠው። በምንም መንገድ ሰው በቀደመው ከሚመጣበት እርግማን ሊድን አይችልም። በክርስቶስ ኢየሱስ የመስቀል ሥራና በደሙ በኩልስ ሙሉ በሙሉ ከሕግ እርግማን ነጻ ትወጣለህ። ሕጉ የሚያመጣብን የትኛውንም እርግማን ቆርጦ ነጻ የሚያወጣ የክርስቶስ ደም ኢየሱስ ከሆነ ድልድዩ፣ ሌላው በሙሉ ገደል ነው። በምንም መንገድ ይመስልሃል እንጂ ነጻ አትወጣም። ሊመስል ይችላል። ከዛ ውጪ እንዳታስበው። ነፃ አውጫችን እግዚአብሔር አይደል? ነፃ ነህ የሚልህ እኮ እግዚአብሔር ነው። ነፃ መውጣቴን ማንም ያረጋግጥልኝ እግዚአብሔር። እግዚአብሔር ደግሞ ነፃ ነህ የሚለኝ በልጁ ሥራና ደም በኩል ነው። በክርስቶስ በኩል ካልመጣ ቁጣው ስር ነህ። እርግማኑ ራሱ ጣልፎ ነው የሚይዝህ፣ አታመልጠው። አይምሮስ አይዞህ ችግር የለውም፣ እየለፋህ ነው፣ እያላበህ ነው፣ እየቧጠጥክ ነው፣ በቃ እየወጣ ነው፣ ትንሽ የቀረ ይላል። የትም ሰው ማምለጣችን የኢየሱስ ደም ቅጽበታዊ ነው ሲሰብረው። ልክ የክርስቶስ ደም አንተ ላይ በሆነበት በዛች ቅጽበት ከእርግማን ነፃ። የሰይጣን የመጨረሻው ራስ ምታቱ የኢየሱስ ደም። ደሙ ካለብህ ይፈራሃል። በስምህ አይደለም ደሙ አለበት የለበትም ነው ቼክ እስታተስናን አይደለም ሰይጣን የሚያየው ደም አለበት የለበትም። የኢየሱስ ደም ከሌለበት ማንም ይሁን አንድ ጸጉሩን ይዞ ገደል ሊያንጠልጥሎ ያሳድረዋል። የኢየሱስ ደም ካለበስ አጠገብህ አይመጣም።